የኢትዮጵያ ሰብአዊ መብቶች ኮሚሽን የ2015 ዓ.ም በጀት ዓመት የ9 ወር የሥራ ክንውን ሪፖርቱን ዛሬ ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሲያቀርብ ዋና ኮሚሽነር ዶክተር ዳንኤል በቀለ በጣም አሳሳቢ ሆነው ቀጥለዋል ያሏቸውን ልዩ ልዩ የሰብአዊ መብት ጉዳዮች አንስተዋል። አንደኛው አሳሳቢ ሁኔታ ከቅርብ ጊዜ ከተከሰተው ሁኔታ ቢጀምር በአሁኑ ወቅት በአማራ ክልል እየተካሄደ ያለው ወታደራዊ እንቅስቃሴ ሲሆን እስካሁን ድረስ በሲቪል ሰዎች ላይ ሞትም የንብረት መውደምም የመፈናቀልም ጉዳት ደርሷል። የሰብአዊ መብት ስጋቱም እንደቀጠለ ነው። እንደምታውቁት መንግስት የጸጥታ እርምጃ በአማራ ክልል በማካሄድ ላይ የሚገኝ መሆኑን አሳውቋል። ነገር ግን ይህ ወታደራዊ እርምጃ ያው የሰብአዊ መብት እንደምታ ስላለው ሰብአዊ መብት ተጽዕኖ ስለሚፈጥር ይሄንን በቅርበት እየተከታተልን ነውና እስካሁን ካለው መረጃም በመነሳት ስጋት የሚያሳድር ከሰብአዊ መብቶች አንፃር በጣም የሚያሰጋ ስለሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ውይይትና ሰላማዊ መፍትሄ አስፈላጊነትን አበክሮ በማሳሰብ ጉዳዩ ከዚህ የበለጠ ሳይባባስ ፓርላማውም የመንግስት አስፈጻሚ አካሉን በአስቸኳይ ሊያሳስብ እንደሚገባ ለማስታወስ ወደናል። በተለያዩ የመገናኛ ብዙሃንና ጋዜጠኞች ላይ እንዲሁም በተቃዋሚ የፖለቲካ ፓርቲዎችና መንግስትን በሚቃወሙ ድምጾች ላይ ያነጣጠረ ያሉት ጥቃትም ዋና ኮሚሽነር ዳንኤል በአሳሳቢነታቸው ከገለጿቸው የሰብአዊ መብት ጥሰቶች መካከል ናቸው። ከቅርብ ጊዜ ወዲህ በተለይ ትንሽ አሳሳቢነቱ እየጨመረ የመጣ አዝማሚያ በጋዜጠኞች በሚዲያ ላይ እንዲሁም በተቃዋሚ ፖለቲካ ፓርቲዎችና በተቃዋሚ ድምጾች ላይ ያነጣጠረ ጥቃት ነው። እንደምታውቁት ምክር ቤት ባጸደቀው የኢትዮጵያ አዲሱ የመገናኛ ብዙሃን አዋጅ መሰረት በመገናኛ ብዙሃን አማካኝነት ለተፈጸመ ወንጀል የቅድመ ክስ እስርም አያስፈልግም ነበር። ነገር ግን ይሄ ተገቢ ያልሆነ እስር አሁንም ቀጥሏል። በተለይ በጋዜጠኞች እንዲሁም ደግሞ አልፎ አልፎ የተቃዋሚ ፖለቲካ ፓርቲዎችንና እንደ የተቃዋሚ ፖለቲካ ፓርቲ አባል ባይሆኑም ደግሞ በአጠቃላይ በኢትዮጵያ የፖለቲካ ሁኔታ ላይ የተቃውሞ አስተሳሰብ ያላቸው ሰዎች ላይ ያነጣጠረ ጥቃት መስል እርምጃዎች በተደጋጋሚ ተመልክተናል። ከቦታ ወደ ቦታ የመንቀሳቀስ መብት ላይ የተጣለ የዘፈቀደ ገደብ ሌላው አሳሳቢ ጉዳይ ነው ያሉ ሲሆን በተለይ ከአማራና ከትግራይ ክልል የሚንቀሳቀሱ ሰዎች የዚህ ዋነኛ ተጎጂዎች መሆናቸውን አመልክተዋል። በተለይ ከትግራይና ከአማራ ክልል የሚንቀሳቀሱ ሰዎች ላይ የዚህ አይነት የዘፈቀደ ገደብ የመንቀሳቀስ መብት ላይ እንመለከታለን። የሚሰጡትም ምክንያቶች ፈጽሞ ተቀባይነት የሌላቸው ምክንያቶች ናቸው። አንዳችም የሰብአዊ መብት ምክንያት ያላቸው ምክንያቶች አይደሉም። ስለዚህ ይሄ አሳሳቢ ነው። ሌላው ከቦታ ቦታ መንቀሳቀስ መብት ላይ ተጽዕኖ የሚፈጥረው እንደምታውቁት የተከበራችሁ ምክር ቤት አባላት በተለያዩ የአገራችን ክፍሎች ያለ የጸጥታ መደፍረስና በታጠቁ ቡድኖች የሚካሄድ እንቅስቃሴ ነው። ይሄም የሰዎችን በህይወት የመኖር የሰላም የደህንነት መብት ብቻ ሳይሆን ከቦታ ቦታ የመንቀሳቀስ መብት ላይም ከፍተኛ የሆነ ገደብ እንደጣለ ቀጥሏል። በተጨማሪም የዘፈቀደ እስርና ተገቢ ያልሆነ አያያዝ ተመጣጣኝ ያልሆነ የኃይል አጠቃቀም ህጋዊ ሂደትን ያልተከተለ የቤቶች ፈረሳ በግዳጅ ማስነሳትና በኑሮ ውድነት የተነሳ የደረሰው እንግልትና የማህበራዊና ኢኮኖሚያዊ መብቶች ጥሰቶች እንዲሁም በጦርነት የተጎዱ አካባቢዎችን መልሶ ማቋቋም ገና ብዙ ስራ የሚቀረው መሆኑ አሳሳቢነታቸው ከቀጠሉ ጉዳዮች ውስጥ ይገኛሉ ብለዋል። ሪፖርቱን በማስመልከት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላትም ጥያቄዎችን አንስተው ዶክተር ዳንኤል ምላሽ ሰጥተዋል። የሰብአዊ መብቶች ኮሚሽን የውትወታ ስራ የመሰራቱን ያህል የምክር ሐሳቦቹ ተፈጻሚነት አመርቂ ነው ለማለት አያስደፍርም። ይህን ሁኔታ ለመቀየር መወሰድ ያለባቸው የመፍትሄ እርምጃዎች ምን ናቸው? ምክረ ሐሳቦቻችን በከፊል ተፈጻሚ ሲሆኑ እናያለን፣ በከፊል ደግሞ ተፈጻሚ ሳይሆኑ እንመለከታለን እና አንዱ ትልቁ ተግዳሮታችን ብለን የምንገልጸው ለዚሁ ነው። በተለይ ገና ብዙ እርምጃ የሚቀረው ተጠያቂነትን በማረጋገጥ ረገድ የምንሰጣቸው ምክረ ሐሳቦች ተፈጻሚ መሆን ላይ ነው። እንግዲህ እኛ እንደምታውቁት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክረ ሐሳቦቹን ተፈጻሚ ለማድረግ የሚችለው አስፈጻሚ አካሎችን በመወትወት በማስረዳት ግንዛቤ በመፍጠር በማሳወቅ በተወሰነ መጠን ተጽዕኖ በመፍጠር ነው እንጂ ሌላ ማስፈጸሚያ መሳሪያ የለንም። ከማስፈጸሚያ መሳሪያ ውስጥ አንዱና ትልቁ ያው ይሄው የተከበረው ምክር ቤት ነው። ለዚህ ነው ሁሉ ጊዜም ለተከበረው ምክር ቤት በተደጋጋሚ መናችንን የምናቀርበው። በኦሮሚያ ክልል የሚደረጉ ኢሰብአዊ የሆኑ ድርጊቶች ከመቼው በታሪክ ታውቶ በማይታወቅ መልኩ የዜጎች
በሰላም ወጥቶ በሰላም የመግባት ጥያቄ ትልቅ ፈተና ውስጥ ነው ያለው። ፍርድ ቤት ዜጎች አይሄዱም። የሄደውም እንዲለቀቅ ፍርድ ቤት በሚወስንበት ጊዜ ፖሊሶች አይለቋቸው። ይሄ ጉዳይ ምን ያህል ትኩረት ተሰጥቶት እየተሰራ ነው? ይሄን የምልበት ዋናው ምክንያት የሰብአዊ መብትን ረግጦ በሰላም የመኖር መብት ያገኘ ሰው ሌላውም እኔም ሰብአዊ መብትን ብረግጥ በሰላም የመኖር መብት ይኖረኛል ብሎ እንዲያስብና ተጠያቂነት የለም ብሎ ከስጋት በነጻ እንደፈለገ ዜጎች ላይ ከህግ ውጪ የሚደረጉ ነገሮችን የማስተማር መጥፎ ልምድ እድል ስለሚሰጥ በዚሁ ዙሪያ ምን አለ እየተሰራ ያለበት? የተከበሩ ዶክተር አንጋሳ ያነሱት ጥያቄ በተለይ ኦሮሚያ ክልልን በሚመለከት ያለ የሰብአዊ መብት አያያዝ ሁኔታ፣ የፍርድ ቤቶች ውሳኔ አለመከበር፣ ቅርንጫፍ ጽሕፈት ቤቶች የሚገጥሟቸው ተግዳሮቶች በሚል ያነሷቸው በሙሉ ትክክለኛ ነጥቦች ናቸው። በጣም ውስብስብ ስር የሰደዱ ችግሮች አሉ። የረጅም ጊዜ መፍትሄ የሚፈልጉ አቅም በፈቀደ መጠን ጥረት እናደርጋለን። ቅድም እንዳልኩት ነው ብዙ ምክረ ሀሳቦች አሉ ተግባራዊ ያልተደረጉ፣ ተግባራዊነታቸውን መከታተል እና ማስፈጸም ይጠይቃል። ይሄ ደግሞ ያው በእኛ አቅም ብቻ ሳይሆን ምናልባት ከኛ የተሻለ አቅም ይኖረዋል ብለን የምናስበው እንደው ምክር ቤቱ ስለሆነ ምክር ቤቱ እነዚህን አስፈጻሚ አካሎች በሙሉ የበለጠ አበክሮ መጠየቅ አለበት ብለን ነው የምናስበው። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በሌላ በኩል በሰሜን ኢትዮጵያ የነበረውን ግጭት በሰላም ለመቋጨት የተደረሰው ስምምነትና ሌሎች ግጭቶችንም በሰላም ለመፍታት የተጀመረው ጥረት ባለፉት 9 ወራት ከተከናወኑ ተስፋ ሰጪ ያሏቸው እርምጃዎችና ጅማሮች መካከል እንደሆኑ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር የትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ለአሜሪካ ድምጽ በሰጡት ማብራሪያ በጦርነቱ ምክንያት በክልሉ ትምህርት ቤቶች ከመውደማቸው በተጨማሪ በየትምህርት ቤቱ የተቀበሩና የተጣሉ ተተኳሾች በመኖራቸው እነርሱን የማጽዳት ስራ እየተከናወነ መሆኑን ገልጸዋል። በክልሉ ትምህርት ለመጀመር ከተወሰነ ወዲህ ጊዜያዊ አስተዳደሩ ተረክቦ በሚያስተዳድራቸው አካባቢዎች የሚገኙ ትምህርት ቤቶች ከተተኳሾች የሚያጸዱ 316 ባለሙያዎች ከሚያዝያ 19 ቀን ጀምሮ በአራት አቅጣጫዎች በመመደብ የፍተሻ ሂደት መጀመሩን ተናግረዋል። ፍተሻ ተናወለው ከ19 እስከ 25 ሚያዝያ በአሁኑ ጊዜ ፍተሻው እየተገባደደ ይገኛል። ከሚያዝያ 19 እስከ 25 ቀን 2015 ዓ.ም በ1544 ትምህርት ቤቶች በተካሄደ ፍተሻ 1231 ልዩ ተተኳሾች ተገኝተዋል። አንዳንዶቹ ተቀብረው ገሚሶቹም እንዲሁ ተጥለው ነው የተገኙት። ፍተሻውና የማጽዳት ስራው ቀጥሏል። በቅርቡም ይጠናቀቃል። ተፈትሸው እንዲጸዱ በተደረጉ ትምህርት ቤቶች ትምህርት እየተጀመረ ነው ያሉት ኃላፊው ከትምህርት ቤቶች ውጭ ተተኳሾች በብዛት ሊኖሩ ስለሚችሉ ማህበረሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ አስጠንቅቀዋል። ባለፈው ሳምንት ትምህርት ከተጀመረ ወዲህ በትምህርት ቤቶች በተጣሉ ወይም በተቀበሩ ተተኳሾች የደረሰ ጉዳት ስለመኖሩ የተጠየቁት ዶክተር ኪሮስ እስካሁን የደረሰን መረጃ የለም ሲሉ ምላሽ ሰጥተዋል። በባለሙያዎች ተፈትሸው ከተተኳሾች እንዲጸዱ ከተደረጉ ትምህርት ቤቶች አንዱ በሰሜን ምዕራባዊ ዞን ትግራይ ታህታይ ቆራሮ ወረዳ የሚገኘው ሰመማ አንደኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ዳይሬክተር መምህር መድሃኒ በርሃም በጦርነቱ ወቅት ትምህርት ቤቱ በቃጠሎ መጎዳቱን አውስተው በአሁኑ ጊዜ ከተቀበሩና ከተጣሉ ተተኳሾች በባለሙያዎች እንዲጸዳ በማድረግ ተማሪዎች በዛፍ ጥላ ስር እየተማሩ እንደሚገኙ ገልጸዋል። ተቋርጦ የቆየው ትምህርት ባለፈው ሳምንት ከተጀመረ ወዲህ ወደ ትምህርት ገበታ የሚመለሱ ተማሪዎች ቁጥር እየጨመረ እንደሆነ የክልሉ የትምህርት ቢሮ ኃላፊ አመልክተዋል። 1218 አብያተ ትምህርት ናብ ስራህ ተመልሰናል። ተቋርጦ የቆየው ትምህርት ባለፈው ሰኞ ሚያዝያ 23 ቀን ከተጀመረ በኋላ እስከ ሐሙስ ሚያዝያ 26 ቀን ድረስ በ1218 ትምህርት ቤቶች ትምህርት ተጀምሯል። ትምህርት መጀመር የሚገባቸው ሌሎች ትምህርት ቤቶች የተፈናቃዮች መጠለያ በመሆናቸው እስካሁን ትምህርት አልተጀመረባቸውም።
በክልሉ በ200 ትምህርት ቤቶች የተጠለሉ 182,000 ተፈናቃዮች እንደነበሩ የገለጹት ዶክተር ኪሮስ ፍላጎታችን ተፈናቃዮች ወደ ቀያቸው መመለስ ቢሆንም ባለመቻሉ ለጊዜው ወደ ሌላ ማቆያ ማዕከል እንዲዛወሩ የማድረግ ስራ በየአካባቢው እየተካሄደ ነው ብለዋል። በጦርነቱ የወደሙ ትምህርት ቤቶችን ዳግም ለመገንባት ዓለም አቀፍ ተቋማትና ሌሎች በጎ አድራጊ አካላት ድጋፍ እንዲያደርጉ የክልሉ የትምህርት ቢሮ ኃላፊ ጥሪ አቅርበዋል።